ሰላም ናችሁ? እግዚአብሔር አንዳንድ ስራዎችን መስራት አስቤያለሁ። እሱ ምንድነው? ክፍለ ሀገር ላይ ነው መስራት ያሰብኩት። ሶስት ነገር ነው መስራት ያሰብኩት። ያው እናቴ ቤት ማለት ነው። እናቴ ብቻዋን ነች። ያው ወንድሞች እህቶችም ቢኖሩም ግቢ ውስጥ ግን ስራውን እዛ ለመስራት ምንድነው በዋናነት ሶስት ነገር ነው መስራት ያሰብኩት። አንደኛ እርሻ ነው። ሁለተኛ ዶሮና በጎች እርባታ ነው ያሰብኩት። ያው የተወሰነ መሬት ስላለው ማለት ነው። ሪሶርስም አለ ብዬ አስባለሁ የተወሰነ። ግን እሱን ለማግኘት ደግሞ አንዳንድ የሚያስፈልጉ ነገሮች አሉ። አሁን ባለሁበት እንግዲህ የመንግስት ሰራተኛ ነኝ። ያን ያክል አይደለም ደሞዝ ማለት ነው። እናንተ ምንድነው የምትሉኝ? እስኪ እናንተ እዚህ አርፈህ ስራህን ስራ ነው ወይስ ደግሞ ገብተህ እዛ ጠንከር ብለህ ወገብህን አሰር አድርገህ ስራ ነው የምትሉኝ? እስቲ የሆነ ነገር በሉኝ፣ ኮሜንት ላይ አስቀምጡልኝ። የተወሰነ ቪዲዮ እኔም የገዛሁት የተወሰነች ነገር አለ። ምንድነው የምትመክሩኝ? የእናንተ ሀሳብስ ምንድን? ከዚህ በፊት ያው ኤክስፒሪያንስ ያላችሁ ወንድሞች እህቶችም ካላችሁ ሀሳቦቻችሁን እስቲ ሼር አድርጉልኝ፣ እዚሁ ላይ እንትን አድርጉልኝ ማለት ነው። ስለዚህ የተወሰነች ቪዲዮ ለቅላችኋለሁ ማለት ነው። ከምርቃቴ በኋላ ሄዳለሁ ክፍለ ሀገር ሄጄ እዛ ያለው ሙቭመንት አድርጌ አሳያችኋለሁ ማለት ነው ቪዲዮ ቀርጬ። ስለዚህ ኮሜንት ላይ ግን ጻፉልኝ።